እድሜዬ 73 ዓመት ነው። ምናልባት ሊያበሳጭህ የሚችል ነገር ልነግርህ ነው። ስለ እርጅና የምታውቀው ነገር ሁሉ ሙሉ በሙሉ ስህተት ነው። ወላጆችህ፣ መምህራንህ እና ማህበረሰቡ ወይ የዋሽህ ነው ወይም እነሱ ራሳቸው አያውቁትም። እኔም የመጀመሪያዎቹን 50 ዓመታት ያሳለፍኩት አንተ አሁን የምታምንባቸውን ውሸቶች በማመን ነበር። ጥሩ ሥራ፣ ቤትና የሥራ ባልደረቦች፣ ክብር ነበረኝ። ነገር ግን በ52 ዓመቴ ሁሉንም ነገር የቀየረ አንድ ክስተት አጋጠመኝ። ይህን ቪዲዮ የምሠራው ዕውቀቴን ለማሳየት ሳይሆን ጊዜ እያለቀብኝ ስለሆነና አንተም ጊዜ ሳይረፍድ እንድትሰማው ስለምፈልግ ነው። በ52 ዓመቴ ዶክተሮች የልብ ህመም የሚሉት ነገር አጋጠመኝ። ይህም ማለት ልቤ ሊገድለኝ ሞክሮ ነበር። በስብሰባ ላይ ያለሁ በድንገት ክፍሉ መሽከርከር ጀመረ። ከዚያም ስነቃ በሆስፒታል አልጋ ላይ ነበርኩ። ዶክተሮቹ ዕድለኛ ነህ አሉኝ፣ ምክንያቱም ከሞት ጋር ፊት ለፊት ተገናኝቼ ነበር። በሆስፒታል አልጋ ላይ ተኝቼ ሳስብ አንድ የሚያስደነግጥ ነገር ተረዳሁ። መላ ሕይወቴን በልማድ አውቶፓይለት እየኖርኩ ነበር። የሌሎችን ፍላጎት ለማሟላት እንጂ በእውነት አልኖርኩም ነበር። በዚያ ቀን ብሞት ኖሮ ማንም ከ5 ዓመት በኋላ የማይታወሰው ቤትና የባንክ አካውንት ብቻ ነበር ምተወው። አሁን ለራስህ የምትናገረው ትልቁ ውሸት ጊዜ አለኝ በኋላ አደርገዋለሁ የሚለው ነው። ሰዎች በ20ዎቹ፣ 30ዎቹ እና 40ዎቹ ዕድሜያቸው ገንዘብ ሳገኝ ደስተኛ ሆናለሁ፣ ልጆቹ ሲያድጉ እጓዛለሁ፣ ጡረታ ስወጣ የምወደውን አደርጋለሁ ይላሉ። ነገር ግን ያ ግን ፈጽሞ አይመጣም፣ ምክንያቱም ፍላጎቶችህ እየጨመሩ ይሄዳሉ። እኔም ለ30 ዓመታት ያህል መሳለዩን ስወጣ ቆይቼ መሳለዩ የተደገፈው የተሳሳተ ግድግዳ ላይ መሆኑን የተረዳሁት ጫፍ ላይ ስደርስ ነው። ጊዜ ወደ ኋላ ስለማይመለስ ወርደህ እንደገና መጀመር አትችልም። ስኬት በጣም መጥፎ ግብ ነው። ግብህ ላይ ስትደርስ ለ48 ሰዓታት ያህል ደስ ይልሃል። ከዚያ ግን ስሜቱ ይጠፋና ሌላ ትልቅ ስኬት ትፈልጋለህ። አንድ ጓደኛዬ ዕድሜ ልኩን ሲሰራ ቆይቶ ጡረታ ሊወጣ ሲል በስትሮክ ሞተ። በለቅሶ ላይ ልጁ አባቴ ስኬታማ ሰው ነበር፣ ግን በቅጡ እንኳን አላውቀውም ነበር አለ። ጸጸታችሁ ያደረጋችኋቸው ነገሮች ሳይሆኑ ያላደረጋችኋቸው ነገሮች ናቸው። እኔን እንቅልፍ የሚነሱኝ ያልተሳኩ የንግድ ሥራዎች አይደሉም። ይልቁንም ያልሄድኩባቸው ጉዞዎች፣ ያበላሸዋቸው ግንኙነቶችና ለልጆቼ ያልሰጠሁት ጊዜ ናቸው። የምትወዷቸው ሰዎች፣ ወላጆቻችሁ እና ጓደኞቻችሁ ለዘላለም አብረዋችሁ የሚኖሩ ይመስላችኋል፣ ግን አይደለም። አባቴ በ45 ዓመቱ በድንገት በልብ ድካም ሞተ። እኔ ደግሞ ሥራ ስቀንስ እናወራለን እያልኩ ሁልጊዜ አራዝመው ነበር። ትልቁ ተዘቴ ያልደውልኩላቸው ቀናትና አብሬያቸው ያልበላኋቸው የራቶች ናቸው። ሁልጊዜ ተጨማሪ ጊዜ አይኖርም። ከልብ ህመም በኋላ ትልቅ ለውጥ አደረግኩ። ለማይረቡ ነገሮች አይ በማለትና ለዘመናት ላራዘምኳቸው ነገሮች አዎ በማለት ጀመርኩ። ባለፉት 21 ዓመታት ውስጥ ስለ ሕይወት የተማርኩት ነገር በጣም ቀላል ነው። ዋናው ነገር ከምትወዷቸው ሰዎች ጋር ጊዜ ማሳለፍ፣ ትርጉም ያለው ሥራ መስራት፣ ትውዛሜዎችን መፍጠርና በወቅቱ መገኘት ነው። ሥራህን አቁም እያልኩ አይደለም፣ ነገር ግን ለማይረባ ነገር ዋጋ ያለውን ነገር አትሰዋ። አንድ ጥያቄ ራስህን ጠይቅ። ነገ ብትሞት እስከ አሁን በኖርከው ሕይወት ትረካለህ? መልሱ አይ ከሆነ ምን እየጠበክ ነው? ወጣቶች የማይሞቱ ይመስላቸዋል፣ ግን ሁላችንም በውሰት ጊዜ ላይ ነን። የልጅ ልጆቼ እኔ የሠራሁትን ስህተት እየደገሙ አያቸዋለሁ። የማይጠቅሙ ነገሮችን ያሳድዳሉ። ወላጆቻችሁ፣ ጓደኞቻችሁና ልጆቻችሁ ለዘላለም አይቆዩም። ለ30 ዓመት ማንነት የሚመክረው ሰዎችን ለማስደመም ተሞክረህን አቁም። ለሥራ ስትል ጤናህን አትሰዋ። ደስታን ለሌላ ጊዜ አትክፈል። አሁነ ሆኖ መኖር ጀምር። አሁነ ሆኖ ብጀምር በሚቀጥለው ዓመት ወይም ገንዘብ ሳገኝ ሳይሆን፣ ምክንያቱም ትክክለኛ ጊዜ ፈጽሞ አይመጣም። ካልጀመርክ አንድ ቀን ትነቃና ሕይወትህ በሙሉ በከኑ ተጠበቅ እንዲገባህ ነው። እኔ አሁን በ73 ዓመቴ ከ30 ዓመቴ ይልቅ በጣም ደስተኛ ነኝ። ምክንያቱም ጊዜ ተገብቶ እንደሆነ ተረድቼ በዓላማ መኖር ጀምሬያለሁ። አንድ ቀን ማለት ዛሬ ነው። ሰዓቱ እየሄደ ነው። አንተ በጊዜ ምን ልታደርግበት ነው? ሕይወት ልክ እንደ አንድ አጭር የእግር ኳስ ጨዋታ ናት። ብዙ ተጫዋቾች ውጤቱን ለማሳመር ሲሮጡ ቆይተው ጨዋታው ሊያልቅ ጥቂት ደቂቃዎች ሲቀሩ ነው በጨዋታው መደሰትና አብረው ካሉ ተጫዋቾች ጋር መታበብ የነበረባቸው መሆኑን የሚረዱት። ጨዋታው ካለቀ በኋላ ግን ውጤቱ እንጂ ያመለጡት አጋጣሚዎች አይመለሱም።